ታርጌታችን ተሳክቷል። የኢትዮጵያ ቡና እንሞክራለን። Not bad. Okay, honey, I mean, 对， like你们这里好多店都有。本人也很喜欢埃塞。对，本来喜欢吃。Guys, finally የኢትዮጵያ ቡና አግኝተናል። የሚገርመው ይሄ ቦታ ፖፑላር እንደሆነ በጣም ብዙ ጊዜ አይቼዋለሁ፣ ግን የኢትዮጵያ ቡና እንደሚሸጡ አላወቅኩም ነበረ። ሁላችንም እንደምናውቀው የቡና መፈጠሪያ ኢትዮጵያ ናት። ግን ቻይና ውስጥ እና ዓለማችን ላይ የቡና ከተማ ውስጥ ምን ያክል የኢትዮጵያ ቡና አለ የሚለውን ዞር ዞር እያልኩ አሳያችኋለሁ። ለአጋጣሚ አሁን ያለሁት ዮንኳንግ ሮድ ይባላል። ይሄ ሾይ ዲስትሪክት ውስጥ ያለ ሲሆን በተለያዩ በጣም ፖፑላር የሆኑ ኮፊ ሾፖች ይታወቃል። ሪሰንትሊ እኔ ራሱ ሙቭ አድርጌ የምኖረው እዚህ ዲስትሪክት እና እዚህ ሮድ ላይ ስለሆነ ያሉ ኮፊ ሾፖችን አሳያችኋለሁ እና የዓለማችን ትልቋ የቡና ከተማ የኢትዮጵያ ቡና ትሸጣለች የሚለውን አብረን እናያለን ማለት ነው። ባይ ዘ ወይ ጋይስ የሚወጣ ብሎግ አለ አፓርትመንቴን ሲቀይር አሳያችኋለሁ እና ሰሞኑን አፓርትመንት ቀይሬ ያለሁት እዚህ ሮድ ላይ ነው። ይሄ እንግዲህ ሾይ ሻንሃይ ውስጥ ማለት ነው። በጣም ፖፑላር የሆኑ በጣም ትሬንድ የሆኑ ኮፊ ሾፖች ያሉበት ነውና እዚህ አካባቢ በጣም ክራውድድ ይሆናል። ያ ዛሬ ዊኬንድ አይደለም ዌድነስዴይ ነው ይሄን ቪዲዮ እየቀረጽኩ ያለሁት። ቅዳሜና እሑድ በዚህ ማለፍ ሁሉ ይከብዳል ማለት ነው። ኦ እዚህ ጋር ከፊት ለፊት ያለውን መኪና ላሳያችሁ። ኦ ማይ ጋድ ኦ ዳም ማን ነው ፓርክ ያደረገው እዚህ ጋር? ባይዞ እኔ የምኖረው ከዚህ ፊት ለፊት ነው። እዛ ጋር ያሉ ቤቶች ውስጥ ነው የምኖረው እና ዳም this is crazy እንግዲህ this is crazy። በጎንም የተለያዩ ትሬንድ የሆኑ ሾፖች አሉና ዛሬ ግን ማሳያችሁ ሪሰንትሊ በጣም ቫይራል የሆኑና ሁሉም የቻይና ከተማዎችና ከዓለም ቱሪስቶች መጥተው በሰልፍ ቡና የሚገዙባቸው ቦታዎች ነው። ጎላችን ግን የኢትዮጵያ ቡና ይሸጣሉ አይሸጥ የሚለው ማየት ነው። ከዛ ውጪ የቻይና የቡና ካልቸር እና የዓለማችን ትልቁ የቡና መሸጫ ሲቲ ምን እንደሚመስል አሳያችኋለሁ። ይሄ ሮድ በዚህና በዚህ በኩል ሙሉ በሙሉ በጣም ትሬንድ የሆኑ ኮፊ ሾፖች ነው ያሉ። ወደዚህ ጋር ነው የሚሄደው። የሚሄድበት ቦታ አንደኛው ለዛን 1 ኪሎ ሜትር ነው፣ አንደኛው ግን 1.5 ኪሎ ሜትር ነው ከዚህ ማለት ነው። ወደዛ እየሄድኩ አሳያችኋለሁ። በጣም ረጅም ሰልፍ ሊኖር ይችላል። አሮን ነው ዛሬ ዊክዴይ ስለሆነ ምናልባት ሰው እየሰራ ነው የሚሆነው። ዊክንድ ላይ ግን በጣም ክሬዚ ነው ጋይስ ሰልፉ። ቡና ይሸጣል። ስሜል ደስ የሚል ቡና ይሸጣል። ይሄም በጣም ፖፑላር ቡና ሾፕ ነው፣ ግን ሌላ ጊዜ አሳይቼዋለሁ። ኢንተርኔት ስለሆናችሁ ታያችኋለሁ። ውስጥ ያለው ሰልፍ ብዙ ጊዜ ጠዋት ላይ ይሄ ውጭ ላይ ሰልፍ ይኖራል። አሁን ግን የለም፣ ውስጥ ነው ሰልፉ። ኮፊ ሊትራሊ በየጥጉ ነው ኮፊ ያለው። አይ ወንደር ዓለማችን ትልቁ የቡና ሾፕ እንግዲህ ያለው እዚህ ስለሆነ ኤክስፔክት ታደርጉታላችሁ። ሳይክል እየነዳን ብንሄድ ይሻላል ብዬ ነበር፣ ግን ሰው ቢዚ ነው። ይሄ አይፒኤም ይባላል። አይፒኤም ሻንሃይ ውስጥ ፖፑላር ሞል ነው። እነዚህ ደግሞ ዲዲ ይባላሉ። የቻይና ታክሲ ኡበር እንደማለት ነው ዲዲ። እዛ ጋ ግሪድ ኮፊ አለ፣ እዚህ ጋ የምስታንድ ኮፊ አለ፣ እዛ ጋ አውሬሊ ምናምን። The city is full of coffee. So are you trying to parkour? So we finally here. So guys ይሄ ማቻ ያለበት ቦታ ደርሻለሁ። ይሄ መጀመሪያው ፖፑላር ቦታ ማሳያችሁ ነው። ሪሰንትሊ ቻይና ውስጥና ከቻይና ውጭ ኢንስታግራም ላይ ቲክቶክ ላይ በጣም ቫይራል የሆነ ቦታ ነው። ማቻ ነው የሚሸጡት። እንደምታዩት ሰልፉ ዛሬ ስቲል ብዙ ነው፣ ግን እዛ ጋር እንደምታዩት ላይን አለው። ኦንላይን ያየሁት ቪዲዮ በጣም ብዙ ሰው ይመጣል። ዛሬ ግን ዌድነስዴይ ነው፣ የስራ ቀንም ስለሆነ አሁንም ደግሞ ኦልሞስት የስራ ሰዓት ስለሆነ ብዙ ሰው የለም which is good for me. So ምን እንደመስል አሳያችኋለሁ። ሲግኔቸር ላቴያቸውን ኦርደር አድርጌያለሁ። እንደሚታዩ እዚህ ጋር ቻይኖች ፎሪነሮች አሉ፣ ቱሪስቶች ማለት ነው።
እና ለምን ፖፑላር እንደሆነ እነግራችኋለሁ። ማቻ ነው። ከዛ በግ ይስሉበታል ማለት ነው። እንደምታዩት እንግዲህ ክሪም እያደረገበት ነው። ከዛ በግ ይስልበታል ማለት ነው። እና ይሄ ማቻ ሼፕ ነው የሚባለው ወይ ደግሞ የበግ ማች።过来。你们这里有没有爱莎200的咖啡吗？没有咖啡。没有咖啡，做抹茶。对。好，谢谢。Guys, look what we have. ጋይስ እንደምታዩት እንግዲህ ማቻችንን አግኝተናል። ይሄ ማቻ ዋንግ ይባላል። በጣም ትሬንድ የሆነ ነው እዚህ ሻናይ ላይ አሁን ላይ። ሶ ለዛ ነው ልሞክር የመጣሁት እንጂ እኔ ማቻ አድራቂ አይደለሁም። ጋይስ በጎቹ እየጠፉ ነው ማለት ነው። ኦ ማይ ጋድ። እንግዲህ መጀመሪያ ነው እኔ ማቻ ይሄ መጀመሪያ ነው እዚህ ቤት ስሞክር ማቻ ከዚህ በፊት ተሻቃለሁ፣ ግን ያን ያክል ፋን አይደለሁም እንደ ኮፊ። ኦ ዋው የሆነ ክሪሚ በተር እና ሶልት የሆነ ፍሌቨር ነው። ናባድ ግን የኢትዮጵያ ኮፊ የለንም አሉ። ኦልሬዲ የሚሸጡት ማቻ ብቻ ነው። ስለዚህ ሚሽናችን አልተሳካልንም። ይህን ቫይራል ቦታ አይተነዋል። የሚገርመው ሰልፍም የለም ዛሬ፣ ግን ሰልፍ ሲኖር ይሄ ሁሉ ቦታ ሙሉ ነው የሚሆነው። ከዚህ በመቀጠል ደግሞ ሌላ በጣም ቫይራል የሆነ ኮፊ ሾፕ አሳያችኋለሁ። ኮፊ ይሸጣሉ። ፖቴንሻሊ የኢትዮጵያን ቡና ይኖራቸዋል። ዞር እያልኩ አሳያችኋለሁ ማለት ነው። ዛሬ አውትፊቴ እንዴት እንዳያችሁት ኮሜንት ላይ ንገሩኝ። ተመችቷችኋል? ደብሊው ያላችሁ ወደ ቪዲዮ። ቅድም ያየሁት መኪና አይደለማ፣ ፕሌቱ ትዝ አይለኝም። ሌላ ሰፈር ነው ያለሁት፣ ግን ይዩት። ዋው ዳም እዚህ ጋር አንድ ሌክዠሪ መኪና አለ። እዚህ ጋር ሌላ ሌክዠሪ መኪና አለ። እዚህ ጋር ሌላ አለ። ጋይስ ታያችኋል። እዚህ ጋር አንድ ፌራሪ አለ። እዚህ ጋር ላምቦርጊኒ አለ። ከዚህ በፊት እንዳልኳችሁ ሻናይ የቻይና ትልቁና ሀብታሙ ከተማ ነው እና በየመንገዱ ስትሄዱ የምታያቸው ሌክዠሪ መኪናዎች፣ የሰው አኗኗር እዚህ ሀገር ላይ ረንት ኤቭሪቲንግ ኤክስፔንሲቭ ነው እና እንደዚህ አይነት መኪና እንደዚህ አይነት ላይፍ ስታይል ውስጥ መኖራችሁ ሀብታም እንድትሆኑ ገንዘብ በደንብ እንድትሰሩ ፑሽ ያደርጋችኋል። አንዳንዴ ደግሞ ህይወታችሁን ያስታውሳችሁና ህይወቴ ያሳስበኛል የሚለውን ዘፈን ያስታውሳችኋል ማለት ነው። ግን እያለፍኩለት ዛሬ እንግዲህ የሚገራርም መኪና እያየሁ ነው። ከዚህ በፊትም በየቦታው ያለው ግን አንድ ቦታ እንደዚህ ሰብሰብ ብለው ስታያቸው ደግሞ ደስ ይላሉ በጣም። ጋይስ አልፌ የመጣሁት የኮፊ ሾፕ ብዛት ማለት ነው፣ ግን ሁሉንም መቅረጽ ስለማልችል መንገድ ላይ ዝም ብዬ እያየሁት እየተገረምኩ ነው የመጣሁት።
ሌላው የሚገርመው ማለት ነው እኔ ሻንሃይ ውስጥ 5 ዓመት ኑር ያለው ግን ይሄ ቫይራል የሚባል ኮፊ ሾፕ ብቻ አላውቅም እና ሪሰንትሊ የሆኑ ቪዲዮዎች ሳይ በጣም ስላስገረመኝ እዚሁኝ ደግሞ ሌላው ከሌላ ሀገር መጥቶ እያየሁ እንዴት አላየውም በሚል ነው ዛሬ ላሳያችሁ ወደድኩት። ለእናንተም ምን እንደምመስል አሳያችኋለሁ። ብዙ ኮፊ ኦልሬዲ 2 ካፕ ኮፊ ተጠቅሜያለሁ ጠዋት ላይ። ስለዚህ ብዙ በጠጣት ምችል አይመስለኝም። እንግዲህ ምችል ከሆነ ሌሎችም ስቶሪጅ አሳያችኋለሁ። አሁን ግን ሻንሃይ ውስጥ እና ቻይና ውስጥ በጣም ቫይራል የሆነ ሌላ ኮፊ ሾፕ ላሳያችሁ። ጋይስ ኮፊ ሾፕ ጋር እየደረስኩ ነው። ኦልሬዲ ውጭ ላይ ሰልፍ ይታየኛል። ቻይና የማትሰለፉበት ነገር የለም። እዚህ ሀገር ላይ ለታክሲ ብቻ ነው የማትሰለፉት እንጂ ለምግብ ትሰለፋላችሁ፣ ለቡና ኦፍ ኮርስ ትሰለፋላችሁ። ሶ ጋይስ የመጣንበት ሰዓት ኦልሞስት ሌት ነው እና ያሉን 4ኛው ብቻ ነው ያላቸው። ግን ሰርፕራይዚንግሊ ሁሉም ላይ የኢትዮጵያ ቡና አለ። ሶ ስፕሪሶ ባይ ኢትዮጵያን፣ እዚህ ጋር ኢትዮጵያን ዊሪ ስፕሪንግ ሻወር የሚለው የኢትዮጵያ አላቸው። ሁሉም ቦታ ላይ የኢትዮጵያ ቡና ነው የሚሸጠው። ስለዚህ ታርጌታችን ተሳክቷል። የኢትዮጵያ ቡና እንሞክራለን። ግን ኦፕሽናችን ሊሚትድ ነው። ከአራቱ ውስጥ አንዱ ብቻ ነው ያለው ማለት ነው። የኢትዮጵያ ቡና ቸምቡሽ አይሳ አይደባ I'm from Ethiopia. 你来自埃塞？试一下你们的咖啡怎么样？好，你中文很好哎。对，我来这里好久了。哦，那就帮你对，可以明天过来呀。Maybe next time I'll come and try different flavor. 埃塞。你们就用艾莎的是吗？对，我们蛮常用的。我来上海5年都没来。哇，我就发现你们有艾莎的咖啡。对。来上海5年哇，你们中文。5年对。你们这有冰的吗？都是冰的。都是冰的。都是冰的。OK。选的这款的话是我们用到一款水洗的埃塞。艾莎的。对，结合到一点点米浆。现在艾莎的咖啡很有名。对。Like 你们这里好多店都有。对，本人也很喜欢埃塞。对，本来也喜欢吃。最近都就是这2年很有名。这个咖啡部分是打发过的哦。你知道咖啡从我们国家来的吗？第一次也就是做艾莎来的。你是说咖啡的目前就是从艾莎来的。哦，你是说然后好的。它分结构的哦。先喝咖啡小口，先小口喝咖啡，然后再做 stir。OK。因为基底的部分是用到黄心西瓜。OK。就这个西瓜。OK。然后做了澄清，所以它比较清透一些，一定要搅。好。它的里面可以做吗？对，咖啡送您的，但是中文可以拍照翻译。OK， 好的，谢谢。一定要搅哦。好，谢谢。你们明天早上能有那个别的是吗？有的。好的。可以早一点点来就好。OK。好，谢谢。好。So guys, ከላይ ያለው የኢትዮጵያ ኮፊ ነው። ከታች ሌመን አለው። ሚክስ አድርጋችሁ መጠጣት ትችላላችሁ። ጋይስ ፋይናሊ የኢትዮጵያ ቡና አግኝተናል። የሚገርመው ይሄ ቦታ ፖፑላር እንደሆነ በጣም ብዙ ጊዜ አይቼዋለሁ፣ ግን የኢትዮጵያ ቡና እንደሚሸጡ አላወቅኩም ነበረ። ሙሉ አራቱም ስፔሻል ያደረጉት ቡና ያለው ሙሉ አራቱ ሜኑ ላይ ያላቸው የኢትዮጵያ ውሪ የሚባል ቡና ነው የሚሸጡት። ይሄ እንግዲህ ሃይ ግሬድ የሆነ ቡና ነው እና በጣም ፖፑላር የሆነ ቦታ ነው። የሚገርመው ዛሬ ብዙም ሰልፍ የለም። እንዳልኳችሁ ቅድም በስራ ሰዓት ነው የመጣ ነው እንጂ በጣም ክራውድድ ይሆናል። ግን ሁሉንም መሞከር እፈልጋለሁ፣ ሁሉንም አይነት ማለት ነው። ዛሬ ያላቸው አንዱ ብቻ ነው። ስለዚህ እድላችንን ሞክረናል። እንግዲህ በጣም አሪፍ ነው።
የኢትዮጵያ ቡና እንግዲህ ቻይና ውስጥ በጣም ኢንተርናሽናል እየሆነ በጣም ፖፑላር እየሆነ የመጣበት ጊዜ ላይ ነው ያለው። ይሄ ደግሞ ለኢምፖርተሮች ለኢትዮጵያ ማርኬት በጣም ትልቅ አድቫንቴጅ አለው ማለት ነው። ከዚህ በላይ ሞር ኮፊ መጠጣት ብችል ሌሎችን ላኪን እና ሌላ ሻናይ ውስጥ ያሉ ስቶሮች እየሄድኩ የኢትዮጵያ ኮፊ አሳያችሁ ነበረ፣ ግን ከዚህ በላይ ብዙ ኮፊ መጠጣት አልችልም። ኦልሬዲ ይሄኛው ሶስተኛ ካፌ ነውና የኢትዮጵያ ቡና በማየት ደስ ብሎኛል። ኢትዮጵያዊ ስትሉ በኩራት የምትጠሩት ነገር እንግዲህ ኮሎናይዝ አለመሆናችን በሩጫ ዓለምን የምንመራ የነበርን መሆናችን እና ቡና ከኛ ሀገር መምጣቱን ስታወሩ ፕራይድ ይሰማችኋል ማለት ነው። ይሄ እንግዲህ ኦፒኤስ የሚባል ቡና ነው። ሻናይ ውስጥ ካላችሁ ወይ ቻይና ውስጥ ሌላ ቦታ ካለ መሞከር ትችላላችሁ። እንደዚህ በጣም ፖፑላር የሆኑ ትሬንድ የሆኑ ካፌዎች የኢትዮጵያን ቡና መሸጣቸው ፕሮሞት ያደርጋል። ምክንያቱም ሰው ኦርደር ሲያደርግ የሚያነበው ኢትዮጵያ የኢትዮጵያ ኮፊ የሚለውን ነው እና ሜኒው ላይም ኢትዮጵያ 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 ይላል። አራቱም ኮፊ ኢትዮጵያ ያለው ማለት ነው። እንዴት ደስ እንደሚል ማለት ነው። እና ኮፊው አሪፍ ነው፣ ስትሮንግ ነው። የኢትዮጵያ ቡና ይመስላል፣ ግን ከስር ሌመን ጁስ ነገር አለው፣ የሆነ ጁስ አለው። ከዛ ውጪ ኮልድ ነው የሚሸጡት። እንደ ኢትዮጵያ ጥቁር ቡና አይሆንም። ግን ያ ኢትስ ኒው ቲንግ ምናምን እና የኮፊ ሾፖች ከሆናችሁ የኮፊ አምራቾች ከሆናችሁ ይሄ በጣም ትልቅ አድቫንቴጅ ነው። ምክንያቱም የቻይና ማርኬት የኢትዮጵያን ቡና መጠቀም መጀመሩ በጣም ዩዝ ነው። ቅድም እንዳልኳችሁ ሻንሃይ የዓለማችን ትልቁ የቡና ሾፖች ያለበት ሀገር ነው። ከ8000 እስከ 10000 በላይ ሾፖች እንዳሉ ይገመታሉ። ይሄ እንግዲህ ከኒውዮርክ በላይ ነው ማለት ነው። ባለፉት ዓመትና 2 ዓመታት ውስጥ የሻንሃይ የቡና ማርኬት የቻይና የቡና ማርኬት በጣም ቡም እያለ ያለበት ጊዜ ነው። ቻይኖችም ደግሞ ከሻይ ጠጭነት ወደ ቡና ጠጭነት ሙቭ እያደረጉ ያለበት ጊዜ ነው እና በጣም ደስ ይላል። እኔም በሀገሬ ምርት ምኮራ ልጅ ነኝ። በሀገሬ በኢትዮጵያዊነቴና የኢትዮጵያን ቡና በማየቴ በጣም ደስ ብሎኛል። ላኪን ኮፊ የተለያዩ የቻይና ቡና ሻጭ ስቶሮች ላይ የኢትዮጵያን ቡና ማየት የተለመደ ነው። ላኪን የሚባለው እንግዲህ ስታርባክስን እየተቀናቀነ ያለው ትልቅ ኮፊ ፍራንቻይዝ አለ እዚህ ሀገር ላይ። እነሱም የይርጋ ጨፌ ቡና ይሸጣሉ ማለት ነው። አሜሪካኖ እና የተለያዩ ስታይሎች ቡና ማግኘት ትችላላችሁ። ስለ ቪዲዮ ምን እንደምታስቡ ንገሩኝ። እንደዚህ አይነት ቀለል ያሉ ዴይሊ ላይፍ ስታይል ብሎጎች የምትፈልጉ ከሆነ ኮሜንት ላይ ንገሩኝ። የሻንሃይ ላይፍ እዚህ ሀገር ላይ ያለኝን ዴይሊ ላይፍ ምን እንደሚመስል አሳያችኋለሁ ማለት ነው። ዳኒ ነበርኩኝ ከሻንጋይ የኢትዮጵያ ቡና ጋር ቻው።